እሺ ዛሬ በሲስኮ ፓኬት ትሬሰር የምናየው ስለ ፒንግ ኮማንድ ነው። ፒንግ ማለት ምንድን ነው? በጣም ወሳኝ ኮማንድ ናት። ላይክ ምንድነው ሁለት ዲቫይሶች ኮኔክሽን አላቸው የሚለውን ቼክ የምናደርገው በዛ ነው። ኢንድ ቱ ኢንድ ኮኔክሽን ቼክ የምናደርገው በሁለት ዲቫይሶች መካከል በሁለት ፒሲዎች በሁለት ኖዶች መካከል ያለውን ኮኔክሽን ላይክ ቼክ የምናደርገው ምንድን ነው በዚህኛው ኮማንድ ነው። ፒንግ የተባለ ኮማንድ አለ። ስለዚህ ለምሳሌ አንድ ስዊች ድራግ ኤንድ ድሮፕ ላግ እዚህ ጋር መጥቼ ታች ስዊች የሚል አለ፣ እሱን ነካዋለሁ። ከዛ 2960 ስዊች እሱን እዚህ ጋር ድራግ አደርገዋለሁ። ከዛ በኋላ ሁለት ኢንዲ ዲቫይስ እሱንም ድራግ ኤንድ ድሮፕ አድርጋለሁ። ሁለት ኢንዲ ዲቫይስ ሁለት ፒሲ። ከዛ በኋላ በምንድን ነው የማገናኘው? በምንድን ነው የማገናኘው? እዚህ ምጥቼ ታች ኮኔክሽን የሚገናኙት ሁለቱ ዲሲሚላር ዲቫይስ ናቸው። ስዊች እና ፒሲ የተለያዩ ነገሮች ያደርጋሉ። ስለዚህ የሚገናኘው በምንድን ነው? በዚህኛው ነው which is solid line which is a copper straight through እሱን ትነካላችሁ። ከዛ በኋላ ፒሲ 0 ፋስ ኢተርኔት 0 አገናኘዋለሁ። ስዊች 0 በምን አገናኘዋለሁ? በፋስ ኢተርኔት 01 ፖርት ላይ አገናኘዋለሁ። አሁንም መልሼ ኮፐር ስትሬት ስሩ የፒሲ 1 ጀርባ ላይ ፋስ ኢተርኔት 0 ካለው ከዛ ስዊች 0 ደግሞ ፋስ ኢተርኔት 02 ቢኮዝ 01 ስለተያዘ 02 ላይ አገናኛለሁ ማለት ነው። ኦኬ አሁን ሁለቱ ዲቫይሶች which is ፒሲ 0 እና ፒሲ 1 ኮሙኒኬት እንዲያደርጉ ምን ያስፈልጋቸዋል? አይፒ ያደርሳል። ኔትወርክ ላይ ያለ ዲቫይስ ኦልዌይስ አይፒ ያስፈልገዋል። ስለዚህ እዚህ ጋር መጥቼ ፒሲ 0 ከነካው በኋላ ዴስክቶፕ አይፒ ኮንፊግሬሽን እዚህ ጋር መጥቼ ስታቲካሊ ራሴ አይፒ አድረስ ሰጣለሁ። ለምሳሌ የክላስ ሲ መስጠት እችላለሁ። የክላስ ቢ ለምሳሌ የክላስ ሲ ነው ብዙ ጊዜ የሚሰጠው የተለመደው። ለዛ ክላስ ሲ ልቀጥል 192.168.1.7 let's say 1.1 ልበለው እንደው ሰሜት ማስኩ 255.255.255.0 ቢኮዝ የክላስ ሲ ነው አይደል? የክላስ ሲ ዲፎልት ሰብኔት ማስክ ሳይደር 24 ነው which is 255.255.255.0 ነው። ኦኬ አሁን ለፒሲ 1 አይፒ አድረስ ልስጠው። ዴስክቶፕ አይፒ ኮንፊግሬሽን ስንት ልበለው? 192.168.1.1 ማለት አልችልም ተይዞብኛል። 1.3 ወይም 1.2 ልበለው። እሺ ሰብኔት ማስክ 255.255.255.0 ስለዚህ እዚህ ጋር አስቀምጠላችሁ ኖት እችኛውን ትነካላችሁ። ፕሌስ ኖት የሚለውን እዚህ ጋር ይሄኛው ስንት ነው ያልኩት? 192.168.1.1 ብየዋለሁ። ይሄኛውንስ 192.168.1.2 I guess ያ ስለዚህ አሁን የፒሲ 0 እዚህ ጋር የማውዙን እንትን ሆቨር ስታደርጉ ፒሲ 0 ላይ ማየት ትችላላችሁ። ለምሳሌ ፒሲ 0 ያውና ዲቫይስ ኔሙ ፒሲ 0 ነው። አይፒ አድረስ እንደምታዩት ስንት ነው የሚለው? 192.168.1.1 ይላል። ፒሲ 1 ላይ ማውዛችሁን ሆቨር ስታደርጉ ማየት ትችላላችሁ። አይፒ አድረሱ 192.168.1.2 ነው። ኦኬ ይሄኛው ኖት ይባላል። ዝም ብዬ እንድታዩት ነው ያስቀምጥኩላችሁ። ፕሌስ ኖት የሚለውን ነክታችሁ ማስቀመጥ ትችላላችሁ። አሁን ለምሳሌ ከፒሲ 0 ወደ ፒሲ 1 ኮኔክሽን እንዳለ ቼክ የምናደርገው ምንድን ነው ብያለሁ? ፒንግ የተባለ ኮማንድ ነው። ስለዚህ ፒሲ 0 ላይ ሄዳችሁ ትነካላችሁ። ከዛ ኮማንድ ፕሮምፕት የሚል አለ፣ እሷን ትነካላችሁ። አሁን እዚህ ላይ መጣችሁ ምንድን ነው የምትሉት? ፒንግ የተባለ ኮማንድ አለ፣ እሱን ጽፋላችሁ። ፒንግ ፒአይኤንጂ ፒንግ ስፔስ 192 ወደ ማን ሂድ? ወደ ፒሲ 1 ሂድ። 192.168.1.2 የፒሲ 1 አይፒ አድረስ ስንት ነው? ይኸውና 192.168.1.2 ፒሲ 0 ወደ ፒሲ 1 መሄድ ፈልጌያለሁ። ስለዚህ ፒንግ 192.168.1.2 ኢንተር ልንካ። እንደምታዩት ኮኔክሽን አለ። ኮኔክሽን ካለ አራት ሪፕላይ አገኛለሁ። እንደምታዩት አራት ሰክሰስፉል የሆነ ሪፕላይ ካገኘው ኮኔክሽን አለ ማለት ነው። ኦኬ አሁን ደግሞ ከዚህ በኩል ልሞክር። እስከ ፒሲ 1 ወደ ፒሲ 0 ኮኔክሽን ልሞክር። እስቲ እዚህ ጋር ልንካና ፒሲ 1 ላይ ነክቼ ኮማንድ ፕሮምፕት ፒንግ ወደ ማን ተጓዝ? ወደ ፒሲ 0 which is 192.168.1.1 ቅድም 1.2 ነበር ከፒሲ 0 ወደ ፒሲ 1 አሁን ከፒሲ 1 ወደ ፒሲ 0 which is 192.168.1.1 ኦኬ ኢንተር ስነካ እንደምታዩት አሁንም አራት ሪፕላይ አገኛለሁ። ይኸው ያ አራት ሪፕላይ ካገኘው ኮኔክሽን አለ ማለት ነው። ሶ በፒሲ 0 እና በፒሲ 1 ኮኔክሽን አለ ማለት ነው። ስለዚህ እቺ በጣም ወሳኝ ኮማንድ ናት። ኔክስት ቪዲዮዎች ላይ በደንብ እናያለን። ስለዚህ ፒንግ በጣም ወሳኝ ኮማንድ ናት እንዳልኳችሁ። በቃ በሁለት ዲቫይሶች መካከል ኮኔክቲቪቲ መኖሩን ቼክ የምታደርግልን ኮማንድ ናት ማለት ነው።